ሰላም ውድ ተማሪዎቻችን እንደምን አላችሁ? ዛሬ ተገናኘነው በ10ኛ ክፍል በአዲሱ ካሪኩለም አራተኛውን ዩኒት ሁለተኛውን ሌሰናችንን ማለትም ኢነርጂ ቼንጅስ ኢን ኤሌክትሮኬሚስትሪ በሚለው ርዕስ ስር የምንወያይ ይሆናል። በመጀመሪያ ግን ስለ ኤሌክትሮኬሚስትሪ መረዳት ያለብን ነገር ይኖራል። ኤሌክትሮኬሚስትሪ ማለት ምን ማለት ነው የሚለውን እናውቅ። መጀመሪያ ኤሌክትሮኬሚስትሪ ማለት it is the interconversion of electrical energy and chemical energy ነው። ስለዚህ ኤሌክትሮኬሚስትሪ አንዱ የኬሚስትሪ ዘርፍ ነው። በዋነኝነት የሚያጠናው the interconversion of chemical energy and electrical energy ነው። ኬሚካል ኢነርጂ ወደ ኤሌክትሪካል ኢነርጂ ሲቀየር እንዲሁም ኤሌክትሪካል ኢነርጂ ወደ ኬሚካል ኢነርጂ ሲቀየር ያንን ሂደት የሚያጠና የኬሚስትሪ ዘርፍ ኤሌክትሮኬሚስትሪ ተብሎ ይጠራል። ስለዚህ ይሄ ኢንተርኮንቨርሽን ሁለት አይነት ሜተድ ወይም ዋና ፕሮሰሶች አሉ። የመጀመሪያው ፕሮሰስ use of electricity to cause chemical reaction። ሁለተኛው ሂደት ወይም ሌላኛው ሂደት ደግሞ generating electricity from chemical reactions። ስለዚህ የመጀመሪያው ሂደት ምንድነው? ኤሌክትሪሲቲን በመጠቀም ኬሚካል ሪአክሽኖች እንዲፈጠሩ ማድረግ ሲሆን ሌላኛው ደግሞ ጄነሬቲንግ ኤሌክትሪሲቲ ወይም ኤሌክትሪሲቲን ከምን ማመንጨት ማለት ነው? ከኬሚካል ሪአክሽኖች ማመንጨት ማለት ነው። ስለዚህ እነዚህን ሁለቱን ፕሮሰሶች ወይም ሂደቶች የሚያጠና የኬሚስትሪ ዘርፍ ነው። ስለዚህ ይህንን ጥናት ደግሞ እውን ለማድረግ ብዙ ነገሮች ወይም ብዙ ተርሞችን ማወቅ አለብን። ብዙ ጥናቶችን በተዘዋዋሪ መረዳት አለብን ማለት ነው። ስለዚህ ከነሱ ውስጥ የመጀመሪያው ኤሌክትሮኮንዳክቲቪቲ ወይም ኤሌክትሪካል ኮንዳክቲቪቲ ብለን የምንጠራው ነው። ኤሌክትሪካል ኮንዳክቲቪቲ እንደምታውቁት ኤሌክትሪክን የማስተላለፍ ብቃት ወይም the ability to transmit electricity ነው እና ይሄ ኤሌክትሪሲቲን የማስተላለፍ ሂደት እውን እንዲሆን ወይም እንዲቀላጠፍ የሚያደርግ ዋነኛ ነገር አለ። እሱ ምንድነው? the flow of charged carriers or particles። ያንን ቻርጅ ይዘው ፍሎ የሚያደርጉ ወይም ከአንድ ወደ አንዱ ትራንስሚት የሚያደርጉ ፓርቲክሎች የግድ ያስፈልጋሉ ማለት ነው። ስለዚህ ያ ደግሞ በዋነኝነት ምን እንዲፈጠር ያደርጋል? ከረንት ኤሌክትሪክ ከረንት እንዲፈጠር ማድረግ ነው። ኤሌክትሪክ ከረንት መፈጠር ማለት ደግሞ ያው ኤሌክትሪሲቲ ማለት ነው። ስለዚህ ይህ ሂደት እንዲፈጠር የግድ ቻርጅድ ኬሪየር ወይም ፓርቲክሎች መኖር ይገባቸዋል ማለት ነው እና እነዚህ ለሁለት ይከፈላሉ። ኤሌክትሪካል ኮንዳክቲቪቲ ለሁለት ይከፈላል። የመጀመሪያው ሜታሊክ ኮንዳክቲቪቲ ተብሎ ይጠራል። ሜታሊክ ኮንዳክቲቪቲ ብለን የምንጠራው የኤሌክትሪካል ኮንዳክቲቪቲ አይነት ምን አይነት ነው? it is a result of the movement of electrically charged particles called electrons። ኤሌክትሮኖች ፍሎ በሚያደርጉበት ጊዜ ወይም በሚንቀሳቀሱበት ጊዜ ኤሌክትሪሲቲ እንዲተላለፍ ያደርጋሉ ማለት ነው። ስለዚህ ሜታሊክ ኮንዳክቲቪቲ በዋነኝነት በኤሌክትሮኖች አማካኝነት የሚፈጠር የኤሌክትሪክ መተላለፍ ማለት ነው። ስለዚህ በዋነኝነት ስለ ሜታሊክ ኮንዳክቲቪቲ ስናወራ እነዚህ ኤሌክትሮኖች እነማን ናቸው ወይም ምን አይነት ኤሌክትሮኖች ለሜታሊክ ኮንዳክቲቪቲ ወይም ኤሌክትሪክን ለማስተላለፍ ያስፈልጋሉ የሚለው ሐሳብ እጅግ ያስፈልጋል። ስለዚህ እነዚህ ኤሌክትሮኖች ምን መሆን አለባቸው? ቫለንስ ኤሌክትሮኖች መሆን አለባቸው ወይም በአተሙ የመጨረሻ ክፍል ላይ የሚገኙ ኤሌክትሮኖች መሆን አለባቸው እና በዋነኝነት እነዚህ ኤሌክትሮኖች ምን ማድረግ አለባቸው? have to be free to move about ወይም ለመንቀሳቀስ ፍሪ መሆን አለባቸው። ስለዚህ በሜታሊክ ላቲሱ መመላለስ ወይም ትራቭል ማድረግ መቻል አለባቸው ማለት ነው። ሜታሊክ ላቲስ ምን ማለት ነው ካላችሁ ደግሞ እዚህ ስዕል ላይ እንደምታዩት እነዚህ የምታዩቸው ቀይ ቀለም ያላቸው ፍሪ ኤሌክትሮኖች ናቸው። ቅድም ቫለንስ ኤሌክትሮን ያልናቸው ማለት ነው። ስለዚህ መጀመሪያ ኤሌክትሮኖች ወደ እንትኑ ይገባሉ፣ ወደ ላቲስ ይገባሉ ማለት ነው። ወደዚህ ወደ ላቲስ ከገቡ በኋላ ምን ያደርጋሉ? ትራቭል ያደርጋሉ እርስ በርስ ማለት ነው። እርስ በርስ ትራቭል እንዲያደርጉ ያግዛል፣ ኮንዳክት ያደርጋሉ ኤሌክትሪሲቲ። እነዚህ ትራቭል ካደረጉ በኋላ ምን ይወጣል ማለት ነው? ድጋሚ ኤሌክትሮኖች ይወጣሉ ማለት ነው። ሌላ ኤሌክትሮኖች ይወጣሉ ማለት ነው። እነዚህ ቢጫዎቹ ደግሞ ምን ተብለው ይጠራሉ? እነዚህ ቢጫዎቹ ኒኩለስ ተብለው ይጠራሉ። ኒኩለስ። ስለዚህ እነዚህ ኒኩለሶቹ ናቸው። እነዛ ደግሞ ምንድናቸው? ፍሪ ኤሌክትሮኖቹ ናቸው። ስለዚህ ኤሌክትሮኖች እንዲተላለፉ በቀላሉ በዚህ መልኩ ሜታል ላቲስ በምንለው አቀማመጥ መረዳት እንችላለን ማለት ነው። ስለዚህ በዚህ ሂደት ላይ ሜታሎች በጣም ቤስት የሆኑ ኮንዳክተሮች ናቸው። ሜታልስ አር ጉድ ኮንዳክተርስ ሜታሎች በጣም ጉድ ኮንዳክተሮች ናቸው። ነገር ግን ነን ሜታሎች ብለን የምንጠራቸው የኤሌመንት አይነቶች ግን በጣም ፑር ኮንዳክተር ናቸው። ነን ሜታልስ ፑር ኮንዳክተርስ። ለምን ፑር ኮንዳክተር ሆኑ ብላችሁ ጥያቄ ካነሳችሁ በዋነኝነት ለምንድን ነው? ፍሪሊ ሙቪንግ ኤሌክትሮኖች ስለሌሏቸው ነው። ፍሪሊ ሙቪንግ ኤሌክትሮኖች
የሏቸውም ወይም በነጻነት የሚንቀሳቀሱ ኤሌክትሮኖች የሏቸውም። ነገር ግን ሁሉም ሜታሎች ማለታችን አይደለም። ለምሳሌ ግራፋይትን ከወሰድን ግራፋይት በጣም ምርጥ ኮንዳክተር ነው ወይም ጉድ ኮንዳክተር ኦፍ ሂት ኤንድ ኤሌክትሪሲቲ ነው። ግራፋይት ለምን ጉድ ኮንዳክተር ሆነ ካልን ስትራክቸሩን እንመልከት። ስለዚህ አሁን ይህንን እንደምናየው የግራፋይት ስትራክቸር እንደዚህ አይነት ስትራክቸር ነው አይደለ? ስለዚህ እርስ በርስ በቫንደርዋል ፎርስ እነዚህን የመሰሉ አትራክሽኖች ስላሉ ይህንን ቫንደርዋል ፎርስ ይኖራል። ኮቫለንት ቦንዶች አሉ። ስለዚህ ኤሌክትሮን ለመተላለፍ እርስ በርስ እነዚህ ኤሌክትሮኖች ጃምፕ እያደረጉ ከአንደኛው ሌየር ወደ ሌላኛው ሌየር ትራቭል እንዲያደርጉ ያግዛቸዋል ማለት ነው። ስለዚህ ግራፋይቶች በቀላሉ ትራቭል እንዲያደርጉ ወይም ኤሌክትሮንን ኮንዳክት እንዲያደርጉ ኤሌክትሪሲቲን ኮንዳክት እንዲያደርጉ አግዟቸዋል ማለት ነው። ስለዚህ በዋነኝነት ይህ ነው ጠቀሜታው፣ የኤሌክትሮኖች ፍሪ የመሆን ጠቀሜታ ይሄ ነው ማለት ነው። ሁለተኛው ደግሞ የኮንዳክቲቪቲ አይነት ኤሌክትሮላይቲክ ኮንዳክቲቪቲ ነው። ኤሌክትሮላይቲክ ኮንዳክቲቪቲ ስለሚለው ሐሳብ ከማውራታችን በፊት በመጀመሪያ ኤሌክትሮላይት ማለት ምን ማለት ነው ወይም ኤሌክትሮላይቶች እነማን ናቸው የሚለውን መጀመሪያ ኤሌክትሮላይቶች እነማን ናቸው? በሞልተን ስቴት ወይም በቀለጡ ጊዜ ወይም በሶሉሽን ፎርም በሆኑ ጊዜ ምን ማድረግ የሚችሉ ናቸው? ኤሌክትሪሲቲን ኮንዳክት ማድረግ መቻላቸው ነው በዋነኝነት ኤሌክትሮላይት እንዲባሉ ያስቻላቸው። ስለዚህ ያው በዋነኝነት ስለ ሶሉሽን ካወራን ያው ኮንሰንትሬሽኑ የማይታለፍ ነገር ነው። ስለዚህ ኮንሰንትሬሽኑ በጨመረ ቁጥር የአንድ የኤሌክትሮላይት ኮንሰንትሬሽን በጨመረ ቁጥር ኮንዳክቲቪቲውም እንደዚሁ እየጨመረ ይመጣል ማለት ነው። ኤሌክትሮላይቶች ለሁለት ይከፈላሉ፣ ለሁለት ዋና ቡድኖች ይከፈላሉ። የመጀመሪያው ስትሮንግ ኤሌክትሮላይት የሚባሉት ናቸው። ስትሮንግ ኤሌክትሮላይቶች የሚባሉት እነማን ናቸው ብትሉ ዲግሪ ኦፍ አዮናይዜሽናቸው ሃይ የሆነ ወይም ኮምፕሊትሊ አዮናይዝ ማድረግ የሚችሉ ናቸው። ኮምፕሊትሊ አዮናይዝ ማድረግ የሚችሉ ወይም በቀላሉ መከፋፈል መበታተን የሚችሉ ናቸው። ለምሳሌ ሶዲየም ክሎራይድን ብንወስድ ሶዲየም ክሎራይድ ወደ ሶዲየም አይን እና ወደ ክሎራይድ አይን ወይም ወደ ክሎሪን አይን መቀየር ይችላል። ኮምፕሊትሊ አዮናይዝ ማድረግ ስለሚችል ስትሮንግ ኤሌክትሮላይት ነው ማለት ነው። ዊክ የምንላቸው ደግሞ ዊክ ኤሌክትሮላይት ናቸው የምንላቸው ደግሞ ምንድነው? በዋነኝነት ከስትሮንግ የሚለያቸው ፓርሻሊ ነው አዮናይዝ የሚያደርጉት። ፓርሻሊ መነጣጣል ወይም መበታተን የሚችሉ ሲሆኑ ነው። ስለዚህ እነዚህ ደግሞ ፓርሻሊ አዮናይዝ የሚያደርጉ ኤሌክትሮላይቶች ትራቭል ለማድረግ ወይም ኤሌክትሪሲቲን ለማስተላለፍ ያነሰ እንትን ያላቸው ማለት ነው። ስለዚህ እጅግ ይከብዳሉ፣ ኤሌክትሪሲቲን ለማስተላለፍ ይከብዳቸዋል ማለት ነው እነዚህ ኤሌክትሮላይቶች። እና ከስትሮንግ ኤሌክትሮላይቶች መካከል የምንጠቅሳቸው ለምሳሌ አዮኒክ ኮምፓውንዶች ስትሮንግ ኤሌክትሮላይቶች ናቸው። እነዚህ አዮኒክ ኮምፓውንዶች በዋነኝነት አናይን እና ካታይን ያላቸው ናቸው። አዮኒክ ኮምፓውንዶችም ሆኑ እነዚህ ዊክ ኤሌክትሮላይቶች በዋነኝነት በውስጣቸው ምን አለ? አናይን እና ካታይን አለ ማለት ነው። ስለዚህ አናይን ኔጌቲቭ የሆነው ክፍል ነው፣ ካታይን ደግሞ ፖዚቲቭ የሆነው ክፍል ነው። ስለዚህ እነዚህ ክፍሎች እርስ በርሳቸው ትራንስፈር ወይም ኤክስቼንጅ በሚደራረጉበት ጊዜ ነው እንግዲህ ኤሌክትሪሲቲ የሚፈጠረው ወይም ኮንዳክሽን የሚፈጠረው ማለት ነው። ስለዚህ ማስተዋል ያለብን ነገር ደግሞ ከዚህ ሂደት ላይ ወይም ኤሌክትሮሊቲክ ኮንዳክሽን ከሜታሊክ ኮንዳክሽን ጋር የሚያለያየው ሜታሊክ ኮንዳክሽን ፊዚካል ፕሮሰስ ነው። ነገር ግን ኤሌክትሮሊቲክ ኮንዳክሽን ደግሞ ኤሌክትሮሊቲክ ኮንዳክሽን ኬሚካል ፕሮሰስ ነው ወይም ኬሚካል ቼንጅ ነው። ስለዚህ በዚህ መልኩ እነዚህን ካየን በኋላ ወደ ቀጣይ ርዕሳችን ስገባ ቀጣይ ርዕሳችን የሚሆነው ኤሌክትሮላይትስ ኤንድ ነን ኤሌክትሮላይትስ ነው። ቅድም እንዳልኳችሁ ያው ኤሌክትሮላይትስ ያልኳችሁ ቅድም ምንድነው? ኮንዳክት ኤሌክትሪሲቲ ዛት ካን ኮንዳክት ኤሌክትሪሲቲ ወይም ኤሌክትሪሲቲ ማስተላለፍ የሚችሉ ሆነው እነማን ናቸው? በሞልተን ፎርም እና በቀለጠ ፎርማቸውና በአኩዌስ ሶሉሽን ወይም ከውሃ ጋር በሚደባለቁበት ጊዜ ያለው ፎርማቸው ወይም መጠናቸው አይነታቸው ኤሌክትሪሲቲን ማስተላለፍ ሲችል ነው ኤሌክትሮላይት የምንለው። ለምሳሌ ቅድም እንዳየነው ሶዲየም ክሎራይድን ጠቅሰን አልፈናል አይደለ? ሶዲየም ክሎራይድን ቅድም ጠቅሰን አልፈናል። ሶዲየም ክሎራይድ ስትሮንግ ኤሌክትሮላይት ነው። ነን ኤሌክትሮላይት ደግሞ የምንላቸው ምንድነው? በዋነኝነት ነን ፖላር የሆኑ ኮምፓውንዶች ወይም በውስጣቸው ፖል ወይም ቻርጅ የሌለ ኮምፓውንዶች። ለምሳሌ እነማንን መግለጽ እንችላለን? በዚህ ውስጥ ሱክሮስን ወይም አሁን ሹገር ብለን የምንጠራውን ስኳር ብለን የምንጠራውን መጥቀስ እንችላለን። ሱክሮስ ወይም ስኳር ብለን የምንጠራው C12H22O11 ነው አቀማመጡ። ስለዚህ ይህንን በምናሟሟበት ጊዜ በጠርሙስ ላይ በምናሟሟበት ጊዜ
ይሄንን የስኳር ሶሉሽን ምንድነው የሚያደርገው? ሞለኪውሎቹ እንደዚህ ይሆናሉ፣ እርስ በርስ ሳይጠባበቁ በሙሉ ለሙሉ መሟሟት ይችላሉ። ነገር ግን ኢንዲቪዥዋል ስለሆነ ይሄ አየን እያንዳንዱ አየን ውስጡ ሱክሮስ ስለሆነ ምንም በውስጡ ፖላር የሆነ ነገር ወይም ቻርጅ የያዘ ነገር ስለሌለ ኤሌክትሪሲቲ ስታደርጉበት ምንም አይነት ለውጥ ሊያሳያችሁ አይችልም ማለት ነው። ስለዚህ በዋነኝነት ነን ፖላር ኮምፓውንዶች እና ፖላር ኮቫለንት ኮምፓውንዶች እንደዚሁ ፖላር ኮቫለንት ኮምፓውንዶችም እንደዚሁ በተመሳሳይ መልኩ ነን ኤሌክትሮላይቶች ናቸው። ስለ ስትሮንግ እና ዊክ ኤሌክትሮላይት ቅድም በደንብ አይተናል አይደለ? ስለ ስትሮንግ እና ዊክ ኤሌክትሮላይት ለማስታወስ ያክል ስትሮንግ ያልነው ምንድን ነበረ? ኮምፕሊትሊ ዲሶሺየት ማድረግ ነው አይደለ? ኮምፕሊትሊ ዲሶሺየት የሚያደርጉ ሲሆኑ ነው ስትሮንግ የሚባሉት። ዊክ የሚባሉት ደግሞ ምን ሲሆኑ ነው? ፓርሻሊ ብለናል አይደለ? በከፊል ዲሶሺየት ሲያደርጉ ነው። ስለዚህ ይህንን ማስተዋል ይጠበቅብናል። ዊክ ኤሌክትሮላይት ከምንላቸው መካከል ለምሳሌ ሃይድሮጅን ፍሎራይድ HF የምንለው፣ HNO2 ወይም ናይትረስ አሲድ የምንለው፣ NH3 ወይም አሞኒያ ብለን የምንጠራውና H2 ውሃ፣ እነዚህ ዊክ የሆኑ ኤሌክትሮላይቶች ናቸው። ስትሮንግ ከሆኑት ውስጥ ያው እንደነገርኳችሁ ሁሉም አዮኒክ ኮምፓውንዶች፣ አብዛኞቹ አዮኒክ ኮምፓውንዶች ስትሮንግ ናቸው። ስለዚህ ይህንን ብትወስዱት ቂኖ ማለት ነው። ስለዚህ በዚህ መልኩ ይህንን ክፍል በደንብ አድርገን ተወያይተንበታል። ስለዚህ የማጠቃለያ ጥያቄዎችን በጋራ ሰርተን ይህንን ሌሰን የምናጠቃልል ይሆናል ማለት ነው። የማጠቃለያ ጥያቄዎችን ወደ መስራት እንግባ። የመጀመሪያው ጥያቄ why are solutions of strong electrolytes better conductor of electricity than weak electrolyte? እንዴት ስትሮንግ ኤሌክትሮላይቶች better conductor of electricity ሊሆኑ ቻሉ ከዊክ ኤሌክትሮላይቶች ይላል። ያ ዋነኛ ምክንያቱ ምንድነው? ሞባይል የሆኑ አየኖች አሉ ወይም በቀላሉ የሚንቀሳቀሱ አየኖች ስትሮንግ ኤሌክትሮላይቶች ላይ በብዛት ስለሚገኙ ማለት ነው። በብዛት ስለሚገኙ ዊክ ኤሌክትሮላይቶች ላይ ግን መጠናቸው ያነሰ ለስ የሆኑ ሞባይል ኤሌክትሮኖች ነው ያሉት ማለት ነው። ስለዚህ ለስ ሞባይል ከሆኑ ምንድነው ማለት ነው? ቻርጅድ የሆኑ ፓርቲክሎች ስለሆኑ በደም ትራንስፈር ወይም ትራቭል ማድረግ ካልቻሉ ኤሌክትሪሲቲ ሊያስተላልፉ አይችሉም ማለት ነው። ወደ ሁለተኛው ጥያቄ ስንመጣ ሶዲየም ክሎራይድ ኤንድ ካልሲየም chloride conduct electricity when they are dissolved in water or when they are in molten form ይላል but not in solid state why ይላል። ሶሊድ ስቴት ወይም ጠጣር በሚሆኑ ጊዜ እነዚህ ለምንድን ነው ኮንዳክት ማድረግ የማይችሉት ብለን ጥያቄ ካነሳን በዋነኝነት ምንድነው የሚሆነው ሪዝኑ ወይም ምክንያቱ? ሶሊድ ስቴት ሲሆን ፊክስድ የሆነ ላቲስ ነው ያለው። ፊክስድ ላቲስ ወይም ፊክስድ የሆነ ቅርጽ ነው ያለው ማለት ነው። ስለዚህ ኤሌክትሮኖቹ ምን ይሆናሉ ማለት ነው? ላቲሱ ፊክስድ ከሆነ ኤሌክትሮኖቹ ምን ይሆናሉ ማለት ነው? ፊክስድ ወይም ስታቲክ ይሆናሉ ማለት ነው። ካሉበት የማይንቀሳቀሱ ኤሌክትሮኖች ይሆናሉ። ስለዚህ እነዛ አይኖች ካሉበት የማይንቀሳቀሱ ከሆነ ወይም ከላቲሱ ወጥተው ትራቨል ማድረግ ካልቻሉ ኤሌክትሪሲቲ እንዴት ነው ኮንዳክት ሊያደርግ የሚችለው? ስለዚህ ሶሊድ ከሆነ ሶዲየም ክሎራይድ እና ካልሲየም ክሎራይድ ኤሌክትሪሲቲን ማስተላለፍ አይችሉም ማለት ነው። ኦንሊ ሲሟሙና ሲቀልጡ ብቻ ነው የሚያስተላልፉት። ወደ ሶስተኛው ጥያቄያችን ስንመጣ ክላሲፋይ ኢች ኦፍ ዘ ፎሎዊንግ ኤሌክትሮላይትስ ኦር ነን ኤሌክትሮላይት በማለት ከፋፍሉ ይላል። ፒውር ወተር ኤሌክትሮላይት ነው። ነን ኤሌክትሮላይት ፒውር ወተር ምንድነው? ኤሌክትሮላይት ነው አይደለ? ለምን? በውስጡ ሃይድሮጅን እና ሃይድሮክሳይድ አይንን በውስጡ ይዛል። ግን ምንድነው? ዊክ ነው ማለት ያን ያህል ኤሌክትሮን የማስተላለፍ ጉልበቱ ከፍተኛ አይደለም፣ ወይም ኤሌክትሪሲቲ የማስተላለፍ ጉልበቱ ከፍተኛ አይደለም። ሰልፈሪክ አሲድን ከተመለከተን ሰልፈሪክ አሲድ በጣም ስትሮንግ የሆነ ኤሌክትሮላይት ነው። ለምን? ስትሮንግ የሆነ አሲድ ስለሆነ ማለት ነው። አየርን ከተመለከተን ግን ምንድነው? ነን ኤሌክትሮላይት ነው። ነን ኤሌክትሮላይት ለምን? ብዙ ጊዜ እንደ ኢንሱሌተርነትም እንጠቀማለን። ኢንሱሌተር ማለት ምን ማለት ነው? እንደ ምን ማለት ነው? ባውንደሪ ማለት ነው። ኤሌክትሮን ኤሌክትሪሲቲ እንዳያልፍ የምናደርግበት ባውንደሪ ነው ማለት ነው። ስለዚህ አየርን እንደዛ አድርገን አንዳንዴ የምንጠቀምበት ሁኔታ ሊኖር ይችላል። አሞኒያ ሶሉሽን ደግሞ ዊክ ኤሌክትሮላይት ነው። ስለዚህ ኤሌክትሮላይት ነው ማለት ነው። ኤሌክትሮላይት። ስለዚህ መልሳችን ይህንን ይመስላል። የማጠቃለያ ጥያቄዎቻችንን በዚህ መልኩ በጋራ ሰርተናል ማለት ነው። ይህንን ሌሰን ጨርሰናል ማለት ነው።